ፎቶውን አመጣና ቀጥታ እዚህ ነው ማስገባው። ከዛ እንደምታዩት እዚህ ጋርም ይቀይረዋል። መጀመሪያ የሌላ ሰው ፎቶ ነበር። አሁን ይሄን ፎቶ ከዚህ ቀጥታ ወስጄ እዛ ቦታ ላይ አፕላይ ሳደርገው እዚህ ጋርም ይቀይረዋል። ይሄን ወደ ኋላ እንመልሰውና ቪዲዮ እንዳዲስ እንክፈተው። ሙሉ ቪዲዮውን ለመመልከት ወደ ዩቲዩብ ቻናል ይገቡ። እነዚህንና መሰል የኤዲቲንግ ቲፖችን ከፈለጋችሁ ሶስተኛው ቪዲዮ ላይ ያለውንም ሰብስክራይብ ማድረግ መቀየር እንችላለን ማለት ነው። ቪዲዮ ስፖስት ኖቲፊኬሽን እንዲደርሳችሁ ይሄው በተመሳሳይ ይሄንንም